ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለግንቦት በዛቲ ዕለት አይረፈ ቅዱስ ያሶን ሐዋርያ ዘእምሰብአ ክሌቱ አርድእት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ታምራትንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ አገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምእመናንን በቀናች ሃይማኖት ካጸናቸውም በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰራላቸው። የዚያች አገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮት ሁና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግሞም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባሕር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንን ይዞ በምጣድም ውስጥ ደኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩህ በሆነ ገድሉ ጌታችን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያሶን ረድኡ ለወልደ ማርያም ድንግል መጥበቤ ሕፃናት ስምኦ ለጤገነ እሳት ውኡይ ዘኢያሕመመከ ፍልሃተ ቅብኦ ለወለተ ንጉሥ ሰላም ዘምስለ ፈያት ሰብኡ እለ በእዴከ አምን ወጥምቀተ ነስኡ። በዚችም ቀን በቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞ አትፍራ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ብሶይ በላይ በማየት ወዘው አነዳ ገጹ ፍጹም እስከ ተላጸየ
በዝንቱ አክሊል ዘውተዴየ አክሊለ ከመልአክ እንዘብሎ አመ በርእሱ ወደየ በዋየ እሳት ፈጸመ ገድሎ ሰናየ። በዚችም ቀን የተባረከች ንግሥት ወለተ ማርያም የረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድና እናቱ ናት። ለእግዚአብሔር ምስጋና ይሁን፣ እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳብዮስና የሰማዕት ቅዱስ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። በዚችም ቀን የቡሩክ ፊቅጦር አገልጋዮች ሶሲማስና ኖዳ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩማ ኢሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለተተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ብፁዕ አኩቶ ለአብ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና የረድኤቱ ኃይል ከሁላችን ከህዝበ ክርስቲያን ጋር ይኑርና አባታችንና አኩቶ ለአብ ያደረገው ተአምሬ ነው። አባቶችና ወንድሞች ስሙ። አማሃጌ በሚባል ሀገር አንድ ሰው ነበረ። ወደ ንጉሱም ከተማ ወጥቶ ሄደ። ወደ ንጉሱም ቀርቦ የከበረ አባታችን አኩቶ ለአብን እንዲህ ሲል ነገር ሰራበት። አስቀድሞ መንግስትህን ይዞ ይኖር ነበር። አሁንም ከታቦተ ጽዮን ጋር በዋሻ ውስጥ ተሰውሮ አለ። ወታደሮቹንም ከእኔ ጋር ላከ። ታቦቱንም ያመጡለት ዘንድ እኔ ካለሁበት አደርሳቸዋለሁ። ያ ንጉስም ከአመፀኛው ነገረ ሰሪ አፍ ሰምቶ የከበረ አባታችንን አኩቶ ለአብን ሁኔታውን ሳያውቅ 7 ወታደሮችን ላከ። እነርሱም ከነገረ ሰሪው ጋራ ተጉዘው ደንሳ ከሚባል ሀገር ደረሱ። ሁለተኛም ቤተ መቅደሱ ወዳለበት ወደ ቆቅህንና ደረሱ። ወደ ሰረገላውም ወደ ወግረ ሰይን ገቡ። ወደ ሰረገላውም በር ደረሱ። ደጃፋቸውንም ሊከፍቱ ወደዱ፣ ግን መክፈት እምቢ አላቸው። ያም አመፀኛ የመሰወሪያውን መዝጊያውን ይቆርጥ ዘንድ ምሳር አመጣ። ሊቆርጥም በወደደ ጊዜ ምሳሩን አንስቶ በመዝጊያው ላይ ሳያወርድ ያን ጊዜ ከአጥንቱ እስኪለይ ድረስ እጁን ቆረጠው። ነገር ግን ጥቂት ስጋው ቆዳ ያዘውና ምሳሩን በላዩ ተጣብቆ ቀረ። ከላዩ ሊያወርደውም ቢሻ ከእጁ ጋር መውረድን እምቢ አለው። በዚያን ጊዜ በሰረገላው ውስጥ እንደ አንበሳ ድምፅ 3 ጊዜ ድምፅ አሰማ። ንውጽውጽታም ሆነ። የዋሻውም ድንጋዮች እንደ በለስ ቅጠል ተራገፉ። ነጎድጓድም ሆነ። ሰማዩም አስቀድሞ ራቁቱን የከበረ ከአውሎ ነፋስ በካፊያ ጋር ጥቁር ደመና ሸፈነው። ከቤተ ክርስቲያኑም በስተግራ የነበረው የዋንዛ እንጨት ዛፍ ወደ ታች ተዘቅዝቆ ሰገደ። በማድጋው ውስጥ ያለ ውሃም አፈሰሰ። ይህ ሁሉ የሆነው በከበረ አባታችን አኩቶ ለአብ በጸሎቱ ኃይል ነው። ከዚህም በኋላ አውሎ ነፋስ መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እንደ ጉም ከፋፍሎ በተናቸው። ያም አመፀኛ ደሙን እያዘራ ወደ አኩቶ ለአብ አባት ወደ ላሊበላ መቃብር ሄዶ ተማጸነ። ያ ምሳር ከላዩ ተጣብቆ የከበረ ስለ አባቱ ስለ ላሊበላ በእጁ ላይ ወረደለት። ከዚህም በኋላ በሶስተኛው ቀን እነዚያ የንጉስ ወታደሮች ከተበተኑበት ተሰበሰቡ። ያንንም አመፀኛ ይዘውት ወደ ከተማው ተመልሰው ሄዱ። የከበረ የአኩቶ ለአብን ተአምራት እንዳያዩ በተናቸውና ለንጉስ ነገሩት። ያም ንጉስ ይህን ነገር በሰማ ጊዜ በዚህ አመፀኛ ላይ እጅግ ተቆጣ፣ ደበደበው። እንደ በድንም እስካደረገው ድረስ እጅግ የከፋች ታላቅ ግርፋትን ገረፈው። ከዚህም በኋላ የአመፀኛ ወደ ሀገሩ ሄዶ ወደ ቤቱ ገባ። በገባም በሶስተኛው ቀን እግዚአብሔር ከሰማይ መብረቅን ልኮ ከሚስቱና ከልጆቹ ጋር በዚያ አቃጥሎ ፈጸመው። የዋንዛውም እንጨት ዛፍ ቅርንጫፎቹ ሳይቀሩ ተነሳ፣ እንደ ቀድሞውም ተነስቶ ቆመ። እስከ ዛሬ የቆመ ሁሉ ይኖራል። ማድጋውም በውስጡ ያለው ውሃ ሳይፈስ ተነሳ። አባቴ ሆይ ተአምራትን የምታደርግ የከበርክን አኩቶ ለአብ የዋሻውን ድንጋይ የምታንጎደጉደው
የዋንዛውንም ዛፍ የምታሰግደው አመፀኛው ሰው እጆቹን በምሳር የምቆርጠው በአውሎ ነፋስ የምታሳደው ሚስቱና ልጆቹን ሳታስቀር በመብረቅ እሳት የምታነደው ወንድሞቼ ሆይ ይህንን ተአምራት የሚያደርግ አባታችን አኩቶ ለአብ ምን እንለዋለን? በምንስ እንመስለዋለን? የአብ ቀኝ እጅ የተከለው የወልድ ደም ያለመለመው መንፈስ ቅዱስ ፍሬያማ ያደረገው በድንግልና የተሾመው የፍትወተ ማዕበል ያላናወጸው በተጋድሎ ፍጹም የሆነ ወንድሞቼ ሆይ ምን እንለዋለን? በምንስ እንመስለዋለን? የመሰወሪያው ድንጋይ ለማፍረስ አመፀኛ በገባ ጊዜ አባታችን አኩቶ ለአብ በመቆጣት የፈጣሪውን ኃይል ለብሶ አንበሳውን መስሎ 3 ጊዜ ድምጽን አሰምቶ ከንጉሥ ወታደር ጋር አረማውያን በአውሎ ነፋስ በየክፍሉ ቆነጻጽሎ በተናቸው። የዋንዛውንም ዛፍ ገለባብጦ በራሱ አናት ዘቅዝቆ የደፋው ስሮቹን ወደ ላይ የሰቀለው ድንቅ የሆነ ኃይሉን ለማሳየት መልሶ ዳግመኛ የተከለው እርሱ ነው። መቅረዙንና መጽሐፈ ገድሉን ለምንወድ እግዚአብሔር በልቡናው ስሎ የእርሱ ክፍል ያደረገው በዚህም በቦታው ውስጥ በአንድነት ፈጽሞ የተሰበሰብን እኛን እግዚአብሔር ልጆቹ ያድርገን። የኃጢአት ስራ በማሳነስ በጎ ስራን በማብዛት በወንጌል ቀንበር ተጠምዶ በአንዲት ጎሳም በመመከር ያለም መለያየት ወደ ጻድቃን ቦታ እንገባ ዘንድ ኃጢአታችን ሳይቆጣጠር በደብረ ጽዮን በሚያደርገው በማዕዱ ላይ ራሱን አክብሮ ከእርሱ ጋር አሻግሮ እንዲያኖረን ለእግዚአብሔር ምስጋና ይሁን። በበረከት ከሚወደው ከሕዝበ ክርስቲያን ከሁላችንም ይደርብን። የናኩቶ ለአብ ረድኤትና በረከት አማላጅነት አይለየን። አሜን። ዓለሙን ከእግዚአብሔር ጋር ስታስታርቅ የምትኖር ኢትዮጵያ እንደውም ዳኛ ብናገኝ በዚህች ቤተክርስቲያን ላይ የሚፎክሩት ሁሉ የዚህች ቤተክርስቲያን የአቡጌዳ ተማሪዎች ናቸው። ብዙ አማኞቹን አስከትላ ግን በብዙ ነገር የምትገፋ እግዚአብሔር ከእርሷ ጋር የሆነች ቤተክርስቲያን በየጊዜው የምትበዛ ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ስንወጣ ሽፍቶች አጋንንት ናቸው ያገኙናል። ምእመናን ብዙ ጊዜ በሕይወታችን ተስፋ ቆርጠን እናውቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የትምህርታችን መነሻ የሚሆነው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ኃይለ ቃሉ ይገኛል። ይህንን የመጽሐፍ ቅዱስ ኃይለ ቃል መነሻ ያደረግንበት ምክንያት አንደኛ ይህ ቃል የተነገረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ይህንን ዓለም ሲሰናበት ያስተላለፈው መልእክት ስለሆነ፣ ሁለተኛውና ዋናው ነገር ሀገረ ኢየሩሳሌም የተባለች አማናዊቷ ኢየሩሳሌም ምክሐ ዘመድነ የአጥንታችን ፍላጭ የስጋችን ቁራጭ የባህሪያችን መመኪያ ድንግል ማርያም እንደመሆኗ መጠን የተከበራችሁ ምእመናን እናንተ በ40 በ80 ቀናችሁ ሀብተ ወልድና ስመ ክርስትና ያገኛችሁ ስጋውን የበላችሁ ደሙን የጠጣችሁ 24 ሰዓት በመላእክት የምትጠበቁ መሆናችሁን ታውቃላችሁ። እመቤታችን 24 ሰዓት የምትማልድላችሁ የእግዚአብሔር ልጆች የተባላችሁ መሆናችሁን ተረዱ። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ያመኑበት ሁሉ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። ይህንን ስልጣን የልጅነት ስልጣን የሰጠን አምላክ ለዘላለሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። የጌታን ትንሣኤ ስናከብር
የሱን መነሳት ብቻ የምንናገር ሰዎች አይደለንም። እኛም እሱ ከመቃብር እንደተነሳ እኛም ከስንፍና መቃብር፣ ከድንቁርና መቃብር፣ ከልዩነት መቃብር፣ ከግዴለሽነት መቃብር ተነስተን በዓሉን እንድናከብር እግዚአብሔር ልቡና ይስጠን። የኢየሱስ ክርስቶስን ወደ ሰማይ ማረግ እያከበርን ነው። ተንሳ ከመ ይመሐረነ ተንሶ ስጋቲነ አርገ ከመ ያለቡ እርገተ ጻድቃን። በከፍታ እንድንኖር ልቡናችንን ወደ ሰማይ እንድናነሳ ያስፈልጋል። አረገ ሲባል በአማርኛ ቀላል ነው። የተከበራችሁ ምዕመናን፣ አረገ ያልነው እኮ 5500 ዘመን በእግር አጋንንት ሲጠቀጠቅ የነበረ በሚያሳዝን አወዳደቅ ወድቆ ይኖር የነበረ የሰው ልጅ ከመቤታችን የተከፈለው ሥጋ አምላክ የሆነው ሥጋ ሁላችንን ወክሎ እኛ ክርስቲያኖች የተባልኖችን ሁላችንን ወክሎ ማዕርገ መላእክትን እንደ ጫማ ተረግጦ በዘባነ ኪሩብ በየማነ አብ የተቀመጠበት ዘመን ስለሆነ እንኳን አደረሳችሁ፣ እንኳን አደረሰን። ክብርና ምስጋና እኛም ጊዜውን ጠብቀን እንነጠቃለን። ቅዱስ ጳውሎስ እንደተናገረ ንትመሰጥ ውስተ አየር ለምን ከመንትቀበሎ ለክርስቶስ ይጼዋ ለሰማይ በላይሉ ወለምድርኒ ከመይኮንን ህዝቦ። ሰማይ ምድር ሲያልፉ ንትመሰጥ በደመና ውስተ አየር ከመንትቀበሎ ለክርስቶስ። አባታችንን ልናገኝ መንግስቱን ልንወርስ ዓለመ መላእክትን ልናይ ከቅዱሳን ጋር ልንኖር እንደ አባታችን እንደ አምላካችን እኛም የምንነጠቅበት ዘመን አለ። አባታችን ዳግመኛ ሲመጣ ሁላችን እንነጠቃለን። ያን ጊዜ በቀኝ ከሚቆሙት ለመሆን ራስን ለማዘጋጀት ቃል መግባት ያስፈልጋል። አባታችን እግዚአብሔር 33 ዓመት ከ3 ወር በዚህ ዓለም ኑሮ ሲያርግ ይህንን ዓለም ዝም ብሎ አልተሰናበተውም። ትእዛዝና ተስፋ ሰጥቶ ነው። ትእዛዝ አዝዟል፣ ተስፋ ሰጥቶናል። ምዕመናን ይሰማል ለሁላችሁ? አዎ። እንዴት ደስ ትላላችሁ! እግዚአብሔር ከእርሷ ጋር የሆነች ቤተ ክርስቲያን በየጊዜው የምትበዛ እኒያ መላከ ብርሃን አድማሱ ጀንበሬ እንዳሉት አንስት ወላዲያት ኢይትካሎን ይለዳ እምቅድመ አውራ ተሳቱ እስመ ኮነ ለግብረ ወሊድ ከመዝ ስራቱ ወላዲተ ውሉድ አይላፍ ቤተ ክርስቲያን ባይቱ ትወልድ እልፈ ለለ ዕለቱ ወለጽንሳ መዋይል አልቦቱ አሉ። ትወልድ እልፈ ለለ ዕለቱ ወለጽንሳ መዋይል አልቦቱ። አመስግኑት እግዚአብሔርን፣ ነፍሳችሁ ይሰማ። እግዚአብሔር ከኛ ጋር መሆኑን የምናውቅ እኮ በእንደዚህ ያለ ዘመንም ሕዝባችን ከኛ ጋር ነው። እግዚአብሔር የተመሰገነ ይሁን። አንትሙሰ ንበሩ ሀገረ ኢየሩሳሌም ትእዛዝ ነው። በኢየሩሳሌም ኑሩ፣ ከኢየሩሳሌም እንዳትወጡ። ለምንድን ነው ከኢየሩሳሌም አትውጡ ያላቸው ሐዋርያትን? ይገርማል እኮ የት መኖር እንዳለብን ሁሉ አስተማረ። በትምህርቱ ወለደን። በማየገበው ተጠምቀን ልጆቹ ሆን። ስጋውን በላን፣ ደሙን ጠጣን። ሂሩትሰ ወረባ ለኖላዊነ ትጋሁ በበትረ መስቀል ድህረ አቀበ ምናሮ ያባገይሁ አምጣነ ደሞ ያሰቲን ዘያበል ስጋሁ ዋፋ ያወጽኦ ለዘመጻ መንገሌሁ። አቤት አባታችን እንዲህ አድርጎ ካሳደገን በኋላ የት መኖር እንዳለብን አስበን ግራ እንዳንጋባ በኢየሩሳሌም ኑሩ አለ። ለምን መሰላችሁ ምዕመናን? በኢየሩሳሌም ቆዩ ያላቸው
ብዙ ሰዎች ከኢየሩሳሌም ሲወጡ ችግር ደርሶባቸዋል። ብዙ ሰዎች ከኢየሩሳሌም በወጡ ቁጥር ችግር እንደደረሰባቸው ከወንጌላውያን መካከል አንዱ ሉቃስ 2 ታሪክ ጽፏል። የሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ አሐዱ ብእሲን ዘይወርድ እምኢየሩሳሌም ለኢያሪሆ ይላል። አንድ ሰው ከኢየሩሳሌም ወደ ኢያሪሆ ሲወርድ ከኢየሩሳሌም እንደወጣ ረከብዎ ፈያት ሽፍቶች አገኙት። ከየት እንደወጣ ምእመናን እስኪ ንገሩኝ። ከኢየሩሳሌም እንደወጣ ምኖች አገኙት? ሽፍቶች አገኙት። ምእመናን ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ስንወጣ ሽፍቶች አጋንንት ናቸው፣ ያገኙናል። ዘበጥዎ ደበደቡት። ከየት ሲወጣ አትነግሩኝም ወይ? ከየት ሲወጣ? ከኢየሩሳሌም ሲወጣ ሽፍቶች አገኙት። ዘበጥዎ ደበደቡት። ወፈቅዎ አቆሰሉት። ወሰለብዎ ልብሱን ገፈፉት። ወገደፍዎ በሞትና በሕይወት መካከል ትተውት ሄዱ። ወአልጸቀ ይሙት ሊሞት ደረሰ። ከየት ሲወጣ ምእመናን? ከኢየሩሳሌም ሲወጣ። ከኢየሩሳሌም ሲወጣ የደረሰበት ችግር ያ ከኢየሩሳሌም የወጣ ወጣት ወደ ኢያሪሆ ሄደው በስጋው ተጎዳ። እኔና እናንተ ኦርቶዶክሳውያን መሲሐውያን ምእመናን ከአማናዊቷ ኢየሩሳሌም በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን ካደግንባት ያሬዳዊ ዜማ እየሰማን ጸበሉን እየጠጣን እምነቱን እየተቀባን ካደግንባት እምዬ ተዋሕዶ ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ስንወጣ የሚደርስብንን ነገር ነው በምሳሌ ሉቃስ የነገረ። ደበደቡት። አንድ ሳምራዊ ብቻ ደረሰለት። ያ ሳምራዊ በሞተ ሥጋ በሞተ ነፍስ ስለነበር ለኛ ሰው ሆኖ አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና እሙስተ መቃብር ብለን የዘመርንለት ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ በተዋሕዶ የከበረው የድንግል ማርያም ልጅ የአብ ልጅ ባይደ አብስመ የወለደ ወድንግል የወለደት ባይደ ዋሂድና ክሌቱ በታቦር ተጊደ እንዳለው ቅኔው እሱ ነው። ሁለተኛ በሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ እንዲሁ ከኢየሩሳሌም እንደወጡ ችግር የደረሰባቸው ሰዎች ታሪክ ተጽፏል። ወይተ ዕለተ ያቺ ማናት? ዕለተ ትንሣኤ ጌታ የተነሳለት እንዘ ያውሩ ክሌቱ እሙስቴቶሙ ከሰባ አርድእት መካከል ሉቃስና ኒቆዲሞስ ቀለዮጳ የሚለው ሉቃስን ነው። እንዘ ያውሩ ሀገረ ርዕክተ እምኢየሩሳሌም መጠነ 60 ምዕራፍ ከኢየሩሳሌም 60 ምዕራፍ ወደምትርቅ ወደ ኤማሁስ ሲጓዙ ተስፋ ቆርጠው ነበረ። የተከበራችሁ ምእመናን ከኢየሩሳሌም የወጡ የኤማሁስ መንገደኞች ተስፋ ቆረጡ። ያውም ምእመናን ሰው በራሱ ሰው በጓደኛው ተስፋ ቢቆርጥ እንደገና ይስተካከላል። ሰው በእግዚአብሔር ተስፋ ሲቆርጥ ምን ይባላል? እኛ በእግዚአብሔር ተስፋ ቆርጠናል። እግዚአብሔር በእኛ ተስፋ ስላልቆረጠ ይኸው በፀሐይ አብስሎ በዝናብ አብቅሎ ይመግበናል። እልል ብላችሁ አመስግኑት። የኤማሁስ መንገደኞች ከኢየሩሳሌም እንደወጡ ተስፋ ቆረጡ፣ ጠወለጉ። እየተከዙ ሲያወሩ ኢየሱስ ክርስቶስ በመካከላቸው ተገኘ። ከ3 ዓመት በፊት ንዑ ትሉኒ ብሎ ያስከተለ ጌታ ዛሬ ደግሞ ተስፋ ቆርጠዋልና ተከትሏቸው ሄደ። ክብርና ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። አስፈላጊ ሲሆን ተከተሉኝ ይላል።
ተስፋ ስንቆርጥ ተከትሎን ይመጣል። አብሯቸው ሆነ። እነዚህ ከኢየሩሳሌም ሲወጡ ተስፋ ቆረጡ። ምእመናን ብዙ ጊዜ በሕይወታችን ተስፋ ቆርጠን እናውቃለን። ተስፋችንን ቀጥሎ የዛሬዋን ፀሐይ እንድንሞቅ ያደረገን ማን ነው? አመስግኑት፣ እግዚአብሔርን አመስግኑት። እኛ የእግዚአብሔር ልጆች ነን። ምእመናን ተስፋ የቆረጣችሁ አለቀልን ያላችሁ የተሳሳተ ትምህርት አይምሯችሁን ያበላሸባችሁ እኛ ትንሣኤውን ነው የምንሰብካችሁ። እኛ እርገቱን ነው የምንሰብካችሁ። ከ3 ቀን በኋላ ከመቃብር ተነስቷል። 5500 ዘመን በሲኦል የነበሩ ነፍሳት ወጥተዋል። እለ ውስተ ሲኦል ጻኡ ወእለ ውስተ መቃብር ተከሰቱ ወሪው ብርሃን አብየ ብለን ነው የምንሰብካችሁ። 70 ዘመን በባቢሎን በባርነት የኖሩ እስራኤላውያን ወደ ሀገራቸው ተመልሰዋል። የትናንትናው ጨለማ በዛሬ ብርሃን ተተክቷል። የምን ማለቃቀስ ነው? የምን መቆዘም ነው? አምላካችን ማን ነው? አባታችን ማን ነው? አዎ የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ ደዌያችንንም ይፈውሰዋል፣ ቋጠሯችንንም ይፈታል። አሜን በሉ። ችግራችን ይወገዳል፣ እንባችን ይታበሳል። ዘንባባ ይዘን በደብረ ጽዮን ለታረደው በግ ምስጋና የምናቀርብበት ጊዜ ሩቅ እንዳይመስላችሁ። ከኛ ከኦርቶዶክሳውያን የሚጠበቅ ይሄ ነው። ካላመኑት ጋራ እንድናለቅስ አይፈቀድልንም። ማን ስለሆነ አባታችን? የማይተኛው እረኛ፣ እውነተኛው ጠባቂ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሉቃስ ከአንድ ጊዜ 2 ጊዜ የጻፋቸው ታሪኮች የሚነግሩን ሰዎች ከኢየሩሳሌም በወጡ ቁጥር የሚደርስባቸውን ችግር ነው። ስለዚህ የዕለቱ መልእክት እነዚያ ሰዎች ከኢየሩሳሌም ሲወጡ እንደተደበደቡ፣ ተስፋ እንደቆረጡ፣ ሆደ ባሻ እንደሆኑ፣ እንደጠወለጉ ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ስንወጣ ስንርቅ በተለያየ ምክንያት ስንደበቅ የተደበቃችሁ ሰዎች አላችሁ። ለዛሬ ብቻ ብቅ ያላችሁ ጥሩ አይደለም። ሕይወታችን ከቤተ ክርስቲያን ጋር የተጣበቀ መሆን አለበት። በእንደዚህ ያለ ዘመን ከቤተ ክርስቲያን ርቀን ቀርቶ በቤተ ክርስቲያን ሁነን ማለፍ ከቻል እኛ የታደልን ሰዎች ነን። አይዟችሁ ምእመናን፣ እኛ እግዚአብሔርን ነው የምናምነው። የገበያ ውድነት የምንሰማው ነገር እና አኗኗራችን የተለያየ ነው። አባታችን ማን ስለሆነ? እግዚአብሔር ስለሆነ እግዚአብሔር የተመሰገነ ይሁን። ትናንትና ከኛ በፊት የነበሩ ክርስቲያኖችን በጡረታ ገንዘብ 4-5 ልጆች እያስተማሩ 3-4 ዝክር እየተዘከረ እድሜ ጠግበው የልጅ ልጅ አይተው እጃቸው እንዳጎረሰ እንደፈተፈተ ዘመናቸውን ጨረሱ። ሰው የሚኖር በምን ስለሆነ? በእግዚአብሔር ቸርነት። ከማእኮ በህብስት ክመ ዘየሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር። ምእመናን አይዟችሁ፣ የትናንትናው ጨለማ በዛሬ ብርሃን ተተክቷል። ክረምቱ በበጋ ዓመተ ፍዳ ዓመተ ኩነኔ በዓመተ ምሕረት ጽዋዌ በሚጠት ተቀይሯል። ታሪክ ይቀየራል። ንስሐ እንግባ፣ ክርስቲያናዊ ግዴታችንን እንወጣ፣ አስራታችንን እናውጣ። ሌላ ወዳው ገብስ ነው። የዚች ቤተ ክርስቲያን ጠባቂ የምታውቁት ነው። ሰማዩን ምድሩን የፈጠረ በደሙ የመሰረታት አምላክ ከሁላችን ጋር ነው። እግዚአብሔር የተመሰገነ ይሁን። እናንተ በኢየሩሳሌም ቆዩ። ቅድም በዜማው እየሰማችሁት ነበረ። ኢየሩሳሌም የተባለች እመቤታችን ናት። አንቲ ውእቱ ኢየሩሳሌም ሀገሮሙ ለነቢያት ይላታል ሊቁ። የነቢያት ሀገረ ትንቢታቸው ኢየሩሳሌም እመቤታችን ሆይ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንስ ብኪ ድነ ዓለም ወበወልድኪ ኮነ ሰላም። አመስግኗት ድንግል ማርያምን። በስሟ ለምነን በልተን እዚህ የደረስንባት ካባ ያለበሰችን የአጥንታችን ፍላጭ የባህሪያችን መመኪያ የስጋችን ቁራጭ ጽዱን ተደግፈን በሹክሹክታ የነገርናትን ለልጇ አድርሳ የምታማልደን
ሳሎን ተቀምጣ የጓዳችንን ችግር የምትሞላ ስሟ የተመሰገነ ይሁን ድንግል ማርያም። የትውልድ ምንድነው የፈለገ እናትህ ማናት ሲባል ድንግል ማርያም የሚል አባቱ እግዚአብሔር የሆነ ጠባቂዎቹ መላእክት የሆኑ በብሉይ ኪዳን የነበሩ እኮ አማኞች ጠባቂ የላቸውም ነበር። መላእክት ተጣልተውን አኩርፈውን ጀርባቸውን ሰጥተውን የኖር ከገነት ያባረሩን እነሱ ናቸው። ዋዘዞሙ ለሱራፌል ወለኪሩቤል ከመይቀው ፍና ዕፀ ሕይወት ለምን ሲባል ከመይባ አዳም ታቢሎ አዳም ሁለተኛ ወደ ገነት እንዳይገባ በር ላይ የቆሙ መላእክት ናቸው። በአዲስ ኪዳን እነዚያ መላእክት ጌታ አምላክ ሰው ሲሆን ሰው አምላክ ሲሆን ያባረሩት ሥጋ አምላክ ሆኖ በዘባነ ኪሩብ ሲቀመጥ በጎል ሊያመሰግኑት መጡ። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ ንጉሥ በቃለ አሚን። 24 ሰዓት የመላእክት ጥበቃ ያለን ሥጋውን የበላን ደሙን የጠጣን በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን የከበርን መሆናችንን ማወቅ ያስፈልጋል። ከአጋንንት ጋር ተዋግተን ድል ማድረግ የምንችል በዚህ ሞራል ወደፊት ከመጣን ነው። የተከበራችሁ ምእመናን በኢየሩሳሌም ኑሩ ቆዩ ማለት ይውላችሁ ኢየሩሳሌም እመቤታችን ናት። በኢየሩሳሌም በእመቤታችን አማላጅነት አምናችሁ ጸንታችሁ በእናትነቷ መብታችን ነው። ማን ፊታችን ይቆማል? በ21ኛው መቶ ክፍለ ዘመን ለዚች ቤተክርስቲያን ሌላ አዲስ እውነት የሚያስተምራት ከሷ የተሻለ እንደሌለ ሕሊናችን ይነግረናል። እንደውም ዳኛ ብናገኝ በዚች ቤተክርስቲያን ላይ ሁሉ የሚፎክሩት ሁሉ የዚች ቤተክርስቲያን የአቡጌዳ ተማሪዎች ናቸው። እኛ የራሳችንን እምነት እንናገራለን። አባ ሕርያቆስ ነግሮናል። ኦ ማርያም በእንተዝን አፈቅረኪ ወነአብየኪ እስመ ወለድኪ ለነ መብላ ጽድቅ ዘባማን ወስቴ ሕይወት ዘባማን። እውነተኛ መብል እውነተኛ መጠጥ ክርስቶስን አስገኝተሽልናልና ብለን መልዕልተ ፍጡራን ግን መትሕተ ፈጣሪ ብለን እናከብራታለን። ክብርና ምስጋና ለስም አጠራሯ ይሁን። የተከበራችሁ ምእመናን የመጨረሻ ኢየሩሳሌም የተባለች የአፍሪካ ጽላት የዓለም ቤተ መቅደስ ውሃዋን ጠጥተን አፈሯን በልተን ዳዴ ብለን ዝርዝር ቀጭተን አፈር ፈጭተን ውሃ ተራጭተን ያደግንባት የሁላችን ሀገር ኢትዮጵያ ናት። አብሲኒያ ናት። ኢየሩሳሌም ሀገረ ሰላም እስራኤላውያን የሸሹባት ተሳቱ ቅዱሳን የተደበቁባት የእነ አቡነ ገብረ መንፈስ ቅዱስ ምርጫ ጽላቱን ግማደ መስቀሉን በሆዷ ተሸክማ እጆቿን ዘርግታ ዓለሙን ከእግዚአብሔር ጋር ስታስታርቅ የምትኖር ኢትዮጵያ የሁላችን ሀገር ክብርና ምስጋና ለልዑል እግዚአብሔር ይሁን። ንበሩ ሀገረ ኢየሩሳሌም ሀገረ ሰላም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሄሮድስ ሲያሳድደው በግብጽ በኩል አልፎ 3 ዓመት ከ6 ወር የተደበቀባት ሀገረ ሰላም ኢትዮጵያ አብሲኒያ። ንበሩ ሀገረ ኢየሩሳሌም ማለት በሀገራችሁ በኢትዮጵያ ተስማምታችሁ በፍቅር በአንድነት ሀገራችሁን እያለማችሁ ድህነትን አስወግዳችሁ በሰላምና በፍቅር ኑሩ ማለት ነው። አያችሁ ምእመናን፣ ቅድም ትንሣኤ ላይ ነግሬያችኋለሁ። ከድንቁርና መቃብር ከስንፍና መቃብር ተነስቶ ምን አለፋችሁ እንደምንም ሰርተን ድህነትን እስካላስወገድን ድረስ መልአኩ መጥቶ ሀገሪቱን ቢመራት ጦርነቱ ይቀጥላል። ድህነት ድንቁርና ባለበት ማን በሰላም ይኖራል? ይህንን እናስወግድና ሰርተን ሌላው ዕዳው ገብስ ነው፣ እግዚአብሔር ያውቅበታል። ሌላውን ነገር ተውት ለእግዚአብሔር። ንበሩ ሀገረ ኢየሩሳሌም ለምን እስከ ትለብሱ ኃይለ እማርያም ከሰማይ ኃይልን እስክትለብሱ ድረስ። አያችሁ ምእመናን ሊቃውንት ጭምር
ሰማያዊቷን ተቋም ቤተ ክርስቲያኒቱን ለመምራት ሰማያዊ ኃይል ያስፈልጋል። ተቋሟ ምድራዊት አይደለችም። እግዚአብሔርን ወክላ በዚህ ዓለም የተገለጠች የሰማይ ቤተ መቅደስ ናት። ኃይልን እስክትለብሱ ድረስ አገራችሁን የምትወዱበት ኃይል፣ ቤተ ክርስቲያናችሁን የምታገለግሉበት፣ አስራታችሁን የምታወጡበት፣ ክርስቲያናዊ ግዴታችሁን የምትወጡበት ኃይል ከሰማይ እስኪሰጣችሁ ቆዩ ተባሉ ሐዋርያት። እሺ ብለው በኢየሩሳሌም ቆዩ። በ10ኛው ቀን መንፈስ ቅዱስን ተቀበሉ። እመቤታችን ሁል ጊዜ ከኛ ጋር ናት። ያጥንታችን ፍላጭ፣ የሥጋችን ቁራጭ፣ የባህሪያችን መመኪያ ናት። ልጇን እኮ አየነው ብቻ አይደለም፣ አብረነው በላን እኮ፣ አብረነው ጠጣን እኮ፣ በላነው እኮ፣ ጠጣነው እኮ። ክብርና ምስጋና! እንዴት ነው ነገሩ? በዚህ ሞራልና ከፍታ ያለ አማኝ ያለ ክርስቲያን በሌላ ሊቀን አይችልም። የኛ ደብረ ምጥማቅ አዎች ቤተ ክርስቲያን ናት። ያለ እግዚአብሔር ተመልካች የሌላት ብዙ አማኞቹን አስከትላ ግን በብዙ ነገር እንትን የምትገፋ የተከበራችሁ ምእመናን የዚህች ቤተ ክርስቲያን አባል በመሆናችሁ የኢትዮጵያ ዜጎች በመሆናችሁ የእግዚአብሔር ልጆች በመሆናችሁ ደስ ይበላችሁ፣ ደስ ይበላችሁ። በሕፃንነቱ የዚህች ዓለም ግፍ ጡት የሚጠባበት እድል አሳጥታ ስትገፋው እመቤታችን በአራስነቷ ስትሰደድ ዛሬ የተገለጠችበት ቦታ ላይ ሲደርሱ እዚህ ቦታ ላይ በስምሽ ታላቅ ቤተ ክርስቲያን ይሰራል፣ እስከ ዕለተ ምጽአት ያንቺ ስም ይመሰገንበታል፣ የኔ ሥጋ ደም ይቆረስበታል፣ አምልኮት ይፈጸምበታል ብሎ ነገራት። በኋላ ደብረ ምጥማቅ ተብሎ ስሙ ተሰይሞ ቤተ ክርስቲያን ተሰራ። እመቤታችን አይነ ልቡናችንን ታብራልን፣ ኑሯችንን ትባርክልን፣ ተረፈ መዓልቱን ይባርክልን፣ ከበዓሉ በረከት ያሳትፈን። ሀገራችንን ኢትዮጵያን ቤተ ክርስቲያናችንን በአይነ ምሕረቱ ይመልከትልን፣ የሁላችንንም አሟሟት ያሳምርልን፣ ለንስሐ ሞት ያብቃን። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን